ዋናው የሰቨን ላይ ኖቲፊኬሽን ፓነሉ ካልተመቻችሁ ማለትም በዚህ ሳይድ ስዋይፕ ስታደርጉ ኖቲፊኬሽን በዚህ ሳይድ ስዋይፕ ስታደርጉ ደግሞ ኩዊክ ሴቲንጎችን እንዲመጡ ካልፈለጋችሁና እንደ ድሮ መመለስ ከፈለጋችሁ አንዴ ስዋይፕ ስታደርጉ ብቻ ኖቲፊኬሽኑም አብሮ እንዲመጣ ከፈለጋችሁ የምታደርጉ ሴቲንግ ነው። እሷን ለማድረግ መጀመሪያ ከላይ ኖቲፊኬሽናችሁን ታወርዳላችሁ። ከዛቺ የስራት ምልክቷን ተነኳታላችሁ። ከዛ ላይ ፓነል ሴቲንግ የምትለው ላይ ትገባላችሁ። እንደምታዩት ሰፓሬት ነው የሚለው ቱጌዘር የምትለዋን ትመርጣላችሁ። ከዚህ በኋላ ኖቲፊኬሽናችሁን ስታወርዱ ከላይ አብሮት ኖቲፊኬሽኖች ይወርዱላችኋል ማለት ነው። በዚህ ሳይድ ማለት ይቀርላችኋል ማለት ነው። ሌላኛው ደግሞ የስልካችሁ የአፕሊኬሽን ሜኑ እንደዚህ አይነት ከሆነና እናንተ የምትፈልጉት ግን ላይ ወደታች ወይ ደግሞ አልፋቤቲካል ኦርደር ከሆነ እሱን የምታረጉበትን ሴቲንግ ነው ማሳያችሁ። እሱን ለማድረግ በጣም በቀላሉ ወደ አፕ ድሮራችሁ ላይ ትገቡና እቺ ከታች ያለችው 3 ነጠብጣቧን ተነኳታላችሁ። ከዛ ሶርት የምትለዋን ትነካላችሁ። አልፋቤቲካል ኦርደር ስትሉት እንደምታዩት አፕሊኬሽኖቹን በአልፋቤት ኦርደር ያስቀምጥላችኋል። እንዲሁም ደግሞ ወደታች ሊስት ዳውን አድርጎ ያስቀምጥላችኋል ማለት ነው። በዚህ መልክ መጠቀም ትችላላችሁ። እነዚህ ዋናው የሰቨን ላይ ያሉ ቲፖች እንደተመቻችሁ በጣም እርግጠኛ ነኝ። ከተመቻችሁ ደግሞ ላይክ እና ፎሎ ማድረግ አትርሱ። እንዲሁም ይሄን ቪዲዮ ሼር ማድረግ አትርሱ። የኔ ቪዲዮ ደግሞ ቶሎ እየመጣላችሁ ካልሆነ ፕሮፋይሌ ላይ ገብታችሁ ኖቲፊኬሽኗን ኦን ማድረግ እንዳትረሱ። ይመቻችሁ። ፒስ